ባባ እንደምታዩት በቃ ያስቸገረ ነው። እቃፊኝ ነው ደግሞ የሚለው ብታይ ሰው ከሌለ እቃፊኝ ላይ እቃ አይመስልም። ሰው ስራ ይሰራል የሚባለው ውጭ ላይ ወጥቶ የሚሰራን ሰው ነው እንጂ ቤት ውስጥ ያለ ስራ በቃ አድካሚ ነው። አነሳሳው ቁርስ የበላንበት ምናምን ግን ቢሆንም ደግሞ ቤቱ በቃ አሁን እንግዲህ ልጆቹም ስለሄዱልኝ ወደ ጽዳት ነው የምገባው። በቃ ማጠብ አለ ገና ሁሉ ቃኔን ነው የሚጣብቀው። ወይ አጋዥማ ይጠቅማል። ሲሄዱ ነው ጉድለታቸው የሚገባና እስኪ ስንት ወር ቆይታ ነበር? እኔ ጋር 7 ወር ቆይታ ነበረ። ግን እመጣለሁ ረመዳን ሳይደርስ ቤተሰቦች ለዘይራቸው ብላ ነው ሄደችው። ትመጣለች ኢንሻአላህ። ሰዓቱ ስለሚቀራረብ ይሁን አላቅም ጨርሰው ታይመጡም። አብዛኛው ጊዜ ሲጨርሱ ግን እንዴት ደስ እንደሚል ምሳቃቸውን በልተው ሲመጡ እና እዚህ ጋር ሊሄዱ ነው። እንዴት አደራችሁ? አሰላሙ አለይኩም ደህና አደራችሁ? ያለን ዛሬ በጠዋት ተነስተናል። እንግዲህ እንደተለመደው ዛሬ ግን ቀኑን ለየት የሚያደርገው ቤት ልጅቷ ሄዳብኛለች። የምታግዘኝ ልጅ ሄደች፣ አይሻ ሄደችብኝ ቤተሰብ ልጠይቅ ብላ ትመለሳለች ይመስለኛል እና መጣለሁ ብላኛለች። እንግዲህ ሰሞኑን ያው ቢዚ ነኝ እላችኋለሁኝ። የቤቱ ስራ፣ ለልጆቹ ትምህርት ቤት በቃ ሁሉም ነገር ቢዚ ነው የሚያረገኝና ጠፍቻለሁ። በነገራችን ላይ ብዙ 3 ቀን 4 ቀን ሆነኝ። ግን እሷ ሳምንት አለፋት ከሄደችና ዛሬ በብሎግ መጥቼላችኋለሁኝ። እንደምታዩት ነው የልጆች ምሳቃ መስራት። እንግዲህ መጀመሪያ በጠዋት ተነስተን ለልጆቻችን ምሳ መንቋጠረው ነው የምንሰራው። ከዛ በኋላ እንግዲህ ቀናችንን ጀመር ነው በዚህ ማለት ነው። ቀን እንላለን እንሰራለን። እዚህ ጋር ምጣድ ነው፣ በምጣድ ነው መጋገረው። ቂጣ ልጋግር ፈልጌ ከዛ እዚህ ያሰሰሰስ አደረኩትና አንዴ ጋገር ላድርግ ብዬ ነው እሱን ጋግሬ ከዛ ቂጣ በመጥበሻ ከመጋገር በዚህ አንዴ ቶሎ ጋገርልኛል። በነገራችን ላይ የሚያግዛችሁ ሰው ለምዳችሁ በቃ ብቻችሁን ስትሆኑ ቅጡ ነው የሚጠፋችሁ። ቅጡ በቃ ከባድ ነው የሚሆነው። ግን እስከምትለምዱት ድረስ ነው። 1 ቀን 2 ቀን ከዛ በኋላ ሁሉንም ትለምዱትና ያው ሸቃላ ሆነን አልነበር የኖርነው። ያው ወደ ሽቃላችን እንገባለን ማለት ነው። ራሳችንን እስከምናለማምደው የለመድነውን እና ትንሽ ይከብዳል። ቢሆንም ግን እኔ ያው እንግዲህ ያው እኩል ነው የምሰራው። ቤት ማጋዥ ቢኖረኝ በነገራችን ላይ እኔ ስራ ሰው ስላለ ብዬ ምናምን ያን ያክል እንትን አይደለም፣ ያው ለመታገዝ እንጂ ሁሉንም ስራ አብዛኛውን ስራ አግዛለሁኝ፣ አብሬ እሰራለሁኝ። ምግብ ምናምን አሁን እኔ የምሰራ ሁሌም እና ለማንኛውም ዛሬ እንግዲህ እንደምታዩት ነው ልጆቹ ትምህርት ቤት መሄድ አለባቸው። ልጆቹን ትምህርት ቤት መላክ ይሄን ብሎ የሰራሁት ግን መቼ ቀን ነው? ቅዳሜ ቀን ነው። ያው ቅዳሜ ቀን የሰራሁት ግን መቼ ነው ፖስትላችሁ አላቅም። የቅዳሜ ብሎግ ነው። ለማንኛውም ጓደኞቼ ይሄን ይመስላል። አያችሁ ቂጣው ቶሎ ባንዴ እዚህ ሳሳርጌ ቶሎ ጋገርኩኝ። 2 ቂጣ ነው መጋገረው። ከዛ እና ያው እንግዲህ የምሰራው ለሁለቱም ልጆችና ግን ምግብ ከዚሁ ላይ ቀንሼ ነው ቁርስ መንበላው እንጂ እኔ ሌላ ምግብ መስራት አሁን በጣም ሰዓቱም እየሄደብኝ ስለሆነ አልችልም። እዚሁ በሰራሁት ላይ ቀናንሼ ለኛም ቁርሳችንን በዛው እንበላለን እንጂ ይሄ ከባድ ነው። ሌላ ምግብ ለመስራት አሁን ምንም ምቾት የለም። ደግነቱ ጨመር አድርጌ ነው የሰራሁት። እኛም ቁርሳችንን እንበላለታለን። ለነሱ ራሱ ምግብ ምሳቃቸውን አይጨርሱም። በነገራችን ላይ ብዝት ሲልባቸው አይጨርሱም። ትንሽ ነው ማደርግላቸው እንጃ። ትምህርት ቤት ቶሎ እኔ በደንብ አይበሉም መሰለኝ። እዚህ ጠግቦም ስለሚሄዱ ቁርስ የሚሰጧቸው ከትንሽ ከቁርስ ራቅ ብሎ ስለሆነ ሰዓቱ ስለሚቀራረብ ይሁን አላቅም ጨርሰው ታይመጡም። አብዛኛው ጊዜ ሲጨርሱ ግን እንዴት ደስ እንደሚል ምሳቃቸውን በልተው ሲመጡ እና እዚህ ጋር ሊሄዱ ነው እና ህፃኑም እንደምታዩት እንግዲህ እየሸኘ ነው የሚባለው። በነገራችን ላይ ባባ ህፃኑ በቃ እሱ ጋር ነው ሙሉ እንዴት እንደሚያውለይ ብታዩ። በቃ ስነሳ ደፋ ስደርስ ስሮጥ ስቀመጥ ነው ሙሉ እሱ ጋር ስፖርት፣ ኃይለኛ ስፖርት እየሰራሁ ነው። ማጥባቱም አንድ ስፖርት ነው። እሱን ራሱ መያዝ አንድ ስፖርት ነው። ከዛ እንደዛ ስቸገር ያየ ሰው እቺን ጋሪ ሀዲያ ይዞለት መጣና ግን ጋሪዋን አለ እንትን ይቀመጥባታል። ወንድሞቹ ምናምን ካሉ ተቀምጦ ይጫወታል። ከሌሉ ግን ሊወድቅ ነው የሚደርሰው። አይፈልግም፣ በቃ ይሰለቻል። እኔ እንዳቅፈው ነው የሚፈልገው እና እሱ ደግሞ አብዛኛው ጊዜ ቤት ሆኜ እያጠባሁት ምንም ስለለመደኝ በቃ አይለቀኝም እና የምሰራውን ስራ ሁሉ በቃ
እሱን ይዤ ነው የምሰራው ላቸዋለሁ። ያው እንግዲህ ቤቱ እንደዚህ ቁም ስቅሎ ወጥቷል። አነሳሳው ቁርስ የበላንበት ምናምን ግን ቢሆንም ደግሞ ቤቱ በቃ አሁን እንግዲህ ልጆቹም ስለሄዱልኝ ወደ ጽዳት ነው የምገባው። በቃ ማጠብ አለ ገና ሁሉ ቃኔ ነው የሚጣብቀው። ወይ 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 አጋዥማ ይጠቅማል። ሲሄዱ ነው ጉድለታቸው የሚገባና እስኪ ስንት ወር ቆይታ ነበር? እኔ ጋር 7 ወር ቆይታ ነበረ። ግን እመጣለሁ ረመዳን ሳይደርስ ቤተሰቦቼ ልዘይራቸው ብላ ነው ሄደችው። ትመጣለች ኢንሻአላህ። ጥሩ ልጅ ናት፣ ለልጆቹም ደግሞ ጥሩ ናት እና አላህ ያቆያት። እሷም አረብ ሀገር ልትሄድ ፕሮሰስ ጀምራለች። እንግዲህ እስከምትሄድ ድረስ እኔ ጋር ትሆናለች ብዬ አስባለሁኝ። ያው ተመቻችተናል ሁለታችንም። ለማንኛውም ጓደኞቼ ቤቴን እንደዚህ አጸዳዳሁኝ። ያው ቭሎጉን ቶሎ ቶሎ ነው የምቀርጽላችሁ። እኔም በጣም ስራው እያደከመኝ ስለሆነ በዚህ በኩል ባለ አሁን ተኝቶልኝ ስለነበረ ቶሎ ቶሎ ስራዬን ጨራረስኩኝ። ከዛ ደግሞ ገና ምሳ ሰራለሁኝ እኮ ወይ ጉዴ! ሁሉንም ነገር በቃ የሴት ስራ ግን በአቤት አበዛዙ። የሴት ነገር ከባድ ነው። ብቻ አልহামዱሊላህ። ቤት ውስጥ ግን ልጅ ይዞ እንደመዋል የቤት ስራ እንደመስራት ትልቅ ስራ የለም። በነገራችን ላይ አይመስልም። ሰው ስራ ይሰራል የሚባለው ውጭ ላይ ወጥቶ የሚሰራን ሰው ነው እንጂ ቤት ውስጥ ያለ ስራ በቃ አድካሚ ነው። በቃ ቤት ውስጥ ስራ የምትሰራ እናት ቤት ውስጥ ልጆቿን ይዛ ቤት ምሳብ ስራ ቁርስ ሰርታ ምን ብላ የምትውል ሴት ትልቅ ስራ ነው ያላት። ሁሉም ስራ በላይ ነው። ትልቅ ስራ ነው። በነገራችን ላይ ልጅ መያዝ በራሱ ትልቅ ስራ ነው። ልጅ ይዞ መዋል አይደለም ሁሉ ነገር አጽድቶን ብሎ ወንዶቹ ቢሆኑ አስባችሁታል? ለደቂቃ ይሄን ነገር እኮ አያደርጉትም። አንዱን ብቻ ራሱ ልጅ መያዙን ብቻ እንኳን አያደርጉትም። እኛ ግን ብዙ ስራ ሰርተን እንውላለንና እዚህ ጋር ቤቴን አጸዳዳሁኝ። ምንጣፌን ቦታው መለስኩኝ። ከዛ በኋላ ደግሞ ምሳ ሰራለሁኝ። ያው ምሳ አለብኝ። አሊም ስለሚመጣ ሰራርቼ ደግሞ ጠብቃለሁ። ምንም ማድረግ አይቻልም። ህይወት እንደዚህ ነው እንግዲህ። ያው በቤታችሁ መልፋት ግን ደስ ይላል ለራሳችሁ ሲሆንና ደስ እያላችሁ ነው የምትሰሩት ለራሳችሁ ሲሆን ማለት ነውና ያው ለቤታችሁ እንግዲህ እንደዚህ መሆን ያው እኔ ምንም አይመስለኝም። በነገራችን ላይ ያው እዚህ ጋር ሪከርድ ሳደርግበት ቭሎጉን ሳይው ነው ውድ እንደው ስንት ስራ ነው የሰራሁት ምለው እንጂ ለራሴ ግዴታ መስራት ያለብኝ ስራ አድርጌ ነው የምሰራው። እና ሰሞኑን ጊዜው የብርቱካን ነው። ባባም ተነስቷል። አሁን የብርቱካን ኬክ እዚህ ጋር ትንሽ ልስራልኩና አስገባውኝ። ባባ እንደምታዩት በቃ እያስቸገረ ነው። እቃፊኝ ነው ደግሞ የሚለው ብታይ ሰው ከሌለ እቃፊኝ ካላቀፍኩት ምንም መንቀሳቀስ አይችልምና ከዛ እሱን አስቀመጥኩና ደግሞ እዚህ ጋር እሱን እዚች ላይ አረኩትና ደግሞ ሽንኩርት ላጥ እንዲያታለልኩት ነው። በቃ እቺን መኪናዋን አይወዳትም ጭራሽ ነው ያልወደዳት። በቃ እሷ ላይ ቁጭ ስናረገው ሊወድቅ ነው የሚደርሰው። ቃፉኝ እንደዚህ ቃ እየሰጠሁት ምን እያልኩት የብርቱካን ኬኩም እንደዚህ ደረሰ። ቆንጆ ሆኖ ነበረ። ከላይ ብርቱካን ጨመርኩና ፍሪጅ አስገባሁ። እዚህ ጋር ያወጤን እየሰራራሁ ነው። ወይ ልብ ዝቅ ነው የሚያደርገው። ግን ስራው በመጨረሻ ላይ እንግዲህ እንደዚህ ቤቴን አጫጫስኩኝ ምናምን ወላወልኩኝ፣ ምግቤን አቀራረብኩኝ። የዛሬው ብሎግ እንግዲህ ይመስላል ጓደኞቼ። ደህና ሁኑልኝ። ባይ። ወዳችኋለሁ። ቪዲዮውን ግን ላይክ